ደብዳቤ ለዓለም ክፍል 1። እንዴት ነሽ ዓለም? እንኳን ለፋሲካ በዓል በሰላም አደረሰሽ። ለጤናሽ እንዴት ነሽ? ያው እንዴት ነሽ ስልሽ ጭንቅሽ ሳይገባኝ ቀርቶ አይደለም። ይገባኛል። ሰላምን እተወላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደምትሰጥ አይደለም። ልባችሁ አይታወክ አይፍራም። ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ያለው የሰላም አምላክ ኢየሱስ ሲሆን ላንቺ ደግሞ ኢየሱስ ስለሌለሽ ሰላም የለሽም። አቅም አጥተሻል። መጨረሻሽ ስለደረሰ ብዙ የትንቢቱ ቃል ሲፈጸም እየተመለከተን ነው። ማቴዎስ ወንጌል ምዕራፍ 24 ከቁጥር 7 ላይ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል፣ ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያ ጊዜ መጨረሻ ይመጣል። ጌታችሁ በምን ሰዓት እንደመጣ አታውቁምና እንግዲህ ንቁ ይላልና የተጻፈው ቃል መጨረሻሽን ያወራልና። ለሰላም ፍለጋ ከጥንት ጀምረሽ እስካሁን ብዙ ታገለሻል። ነገር ግን ያንቺ ሰላም ድሮም የዘላለም ደስታ የሚኖራት ስላልሆነች አይደለም ለነገሽ ለዛሬም ተስፋተሻል። ነገር ግን በዚህ ጭንቅሽ ላይ እያለች አንድ መልካም ዜና ልነግርሽ እነሆ ብያለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። ይሄ ላንቺ ለዓለም ለሰው ሁሉ የቀረበ አስደናቂ የእግዚአብሔር ፍቅር ነው። ነገር ግን አንድ የሚገርመው ነገር አለ። እሱም ባንቺ ተከቦ በውስጥሽ ያሉ ሰዎች ይህንን ሙሉና አራኪ የሆነ ሕይወት አልተለማመዱም። ምክንያት ቢባል ሰው ኃጢአተኛ ነው፣ ከእግዚአብሔር ተለይቷል። ስለዚህ የእግዚአብሔርን ፍቅርና እቅድ በሕይወቱ ሊለማመድ አይችልም። ለካ እግዚአብሔር ወዳለው እያለው እንዳልሰማ መሆነው ለዛ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል። ሮሜ ምዕራፍ 3 ከቁጥር 23። እግዚአብሔር ሰውን ሲፈጥር ከእርሱ ጋር የቀረበ ግንኙነት መመሰረት በደስታ እንዲኖር ነበር። ነገር ግን ሰው በራሱ መንገድ ለመጓዝ በመምረጡ ግንኙነታቸው ተቋረጠ። የኃጢአት ደሞዝ ሞት ነውና ሮሜ ምዕራፍ 6 ከቁጥር 23። ይህ ሞት በመንፈስ ከእግዚአብሔር መለየት ነበር። እግዚአብሔር ቅዱስ፣ ሰው ደግሞ ኃጢአተኛ በመሆኑ ሰው በራሱ ጥረት ለምሳሌ የሃይማኖት ስርዓት በመፈጸም መልካም ስራ በመመስራት ሰውን ባለመጉዳት የጎደለውን የእግዚአብሔር ክብር መመለስና ወደ እግዚአብሔር መድረስ አይችልም። ነገር ግን ሰው ወደ እግዚአብሔር የሚደርስበት ብቸኛ መንገድ አለ፣ እርሱም ኢየሱስ ክርስቶስ ነው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ከቁጥር 8። ስለዚህ ዓለም ሆይ በዚህ በጻፍኩልሽ ደብዳቤ ውስጥ የጠቀስኩት እውነተኛው የእግዚአብሔር ቃል ነው። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። ራእይ ምዕራፍ 3 ከቁጥር 20። ስለዚህ ዓለም ሆይ ጌታ ደጅሽ እያንኳኳ ነው። በመንገድ ላይ፣ በትምህርት ቤት፣ በሥራ ቦታ፣ በገበያ መሃል፣ በጓደኛ በኩል፣ በግልህ፣ በልብህ እያንኳኳ ቆይቶ ሊሆን ይችላል። አሁንም ማንኳኳቱ ቀጥሏል። ደጁን መክፈትና ወደ ቤትሽ ሊገባ በበርሽ ያለውን ጌታ ወደ ቤትሽ ማስገባት ያንቺ ፋንታ ነው። ሕይወት ሰጪ ጌታ በበርሽ እያለ ከፍተሽ ሳትቀበይ የሞትሽ ቀን ደርሶ ለሰይጣን የተዘጋጀ የገሃነም እሳት አይብላሽ። ነፍስ ከማንም ከምንም ይበልጣል። ለዚህም ነው ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ማርቆስ ምዕራፍ 8 ከቁጥር 37 ላይ ተብሎ የተጻፈው። ዓለም አትሞኝ፣ ሕይወት ኢየሱስ ነው። ይህ ሕይወት እንዲያገኙ ይህን ቪዲዮ ለብዙዎች ሼር አድርጉላቸው። ተባረኩ።